سنلت جزينو عالم الغيب والشهادة الكبير المتعال الله سبورنا يمتاجون قهدون አዋቂ ሲሆን በሁሉም ባህሪው ከፍጥረታት ሁሉ የበለጠ ትልቅ በኃያልነቱ በችሎታውም የተለቀ ነው سواء منكم من أسر القول ومن جهر به ومن هو مستخف بالليل وسارب بالنهار ከናንተ ውስጥ ንግግርን በሚስጥር ያደረገና በከሃድ ያደረገ እርሱም በማታ ተደባቂ የሆነና በቀን ግልጽ የሆነ አላህ ዘንድ እኩል ነው ሁሉንም አዋቂ ነው له معقبات من بين يديه ومن خلفه يحفظونه من أمر الله إن الله لا يغير ما بقوم حتى يغيروا ما بأنفسهم وإذا أراد الله بقوم سوءا فلا مرد له وما لهم من دونه من وال ለርሱል አላህ ከሰውየው ከበስተፊቱና ከበስተኋላው በአላህ እዝነት የሚጠብቁት ተተካኪ መላእክቶች አሉት በእርግጥ አላህ በህዝቦች ላይ የሰጣቸውን ጸጋ በመንሳት አይቀየርም ሰዎች በነፍሶቻቸው ውስጥ ያለውን እምነትና ታዛዥነትን በክህደትና በአመጽ እስካልቀየሩ ድረስ አላህ በሰዎች ላይ መከራን ማምጣት በፈለገ ጊዜ ማንንም የሚመልሰው የለም ከርሱም ካላህ ሌላ መከራን ማንንም የሚከላከልላቸው የለም هو الذي يريكم البرق خوفا وطمعا وينشئ السحاب الثقال ያ እርሱ አላህ በሰማያት ላይ በደመና መሃል የነጎድጓድ ብልጭታን ያሳያችኋል በዚህን ጊዜ በመብረቅ እንዳትጠቁ በፍራቻ ትዋጣላችሁ ወይም በመጓጓት ዝናብን ትመኛላችሁ አላህ ባዶ በሆነው ሰማይ ላይ ከባድ የሆነ ደመናን ያስገኛል ويسبح الرعد بحمده والملائكة من خيفته ويرسل الصواعق فيصيب بها من يشاء وهم يجادلون في الله وهو شديد المحال ነጎድጓድ ድምጹ የሰው ልጅን ቢረብሽም አላህ ዘንድ ግን ተናንሶ አላህን በማመስገን ያወድሳል መላእክቶችም በፍራቻ አላህ ከሁሉም ጉለት የጠራ መሆኑን በመመስከር ያወድሱታል አላህም መብረቅን በመላክ የፈለገውን ያጠቃበታል እነርሱም ከሃዲያን በአላህ በብቸኛ ተመላኪነቱ ነቢያት በመላኩና ሙታንን በመቀስቀሱ ጉዳይ በማስተባበል ይከራከራሉ እርሱም አላህ ኃይሉ የበረታ ነው له دعوة الحق والذين يدعون من دونه لا يستجيبون له بشيء إلا كباسط كفيه إلى الماء ليبلغ فاه وما هو ببالغه وما دعاء الكافرين إلا في ضلال ለርሱል አላህ ብቸኛ ጌታ በመሆኑ ትክክለኛ የአምልኮ ጥሪ ይገባዋል